MS-13 and many other gangs. These are animals. ዓለም ላይ ሲኦል የሚባል ቦታ ቢኖር ብዙዎች ኤልሳልቫዶርን ይጠቅሱ ነበር። በአንድ ወቅት በየቀኑ 20 ሰዎች የሚታረዱባት፣ እናቶች ልጆቻቸው ወደ ትምህርት ቤት ሲሄዱ ተመልሰው ይመጡ ይሆን ብለው የሚጨነቁባትና ፖሊስ እንኳን ለመግባት የሚፈራቸው ሰፈሮች የነበሩባት ሀገር። ዛሬ ግን ታሪኩ ተቀይሯል። የዓለም ሚዲያዎች አንባገነን እያሉ የሚጠሩት፣ ህዝቡ ግን አዳኛችን የሚለው አንድ ወጣት መጣ፣ ናይብ ቡኬሌ። ይህ ሰው የሰራው ስራ ቀላል አይደለም። በዓለማችን እጅግ አስፈሪ የሆነውን ሲኦት የተባለውን ግዙፍ እስር ቤት ገነባ። 70,000 የሚሆኑ የማፊያ አባላትን እንደ አውሬ አድኖ ዘጋባቸው። ሀገሪቱን ከነፍሰ ገዳዮች መዲናነት ወደ ቱሪስት ገነትነት ቀየራት። ግን ዋጋው ምን ነበር? ዲሞክራሲ ተረግጧል ወይስ ሰላም ለማግኘት የግድ የብረት እጅ ያስፈልጋል? ዛሬ በዚህ ቪዲዮ ስለ ጨካኞቹ MS-13 እና ባሪዮ 18 ማፊያዎች፣ ስለ ዲጂታል ፕሬዝዳንት ቡኬሌ እና ስለዚያ አስፈሪው የገሃነም ቅርንጫፍ እስር ቤት በጥልቀት እንመረምራለን። የኤልሳልቫዶርን ትንሣኤና ውድቀት የምናይበት በአስገራሚ እውነታዎች የተሞላው ጉዟችን አሁን ይጀምራል። የኤምኤስ-13 እና የባሪዮ 18 እውነተኛ ታሪክ። በኤልሳልቫዶር ጎዳናዎች ላይ ለዓመታት የነገሱት እነዚህ ሁለት ግዙፍ ቡድኖች ሰማይና ምድር ናቸው። ነገር ግን ሁለቱ የበቀሉት ከአንድ መራራ ዘር ነው፣ ከስደትና ከጥላቻ። ታሪኩ የሚጀምረው ኤልሳልቫዶር ሳይሆን ሎስ አንጀለስ አሜሪካ ውስጥ ነው። በ1980ዎቹ ኤልሳልቫዶር በጭካኔ የተሞላ የእርስ በእርስ ጦርነት ውስጥ ነበረች። ግማሽ ሚሊዮን የሚጠጉ ሳልቫዶራውያን ሕይወታቸውን ለማዳን ወደ አሜሪካ ተሰደዱ። እዚያ ግን የጠበቃቸው ሰላም አልነበረም። በሎስ አንጀለስ ጎዳናዎች ቀድመው የሰፈሩ የሜክሲኮና የጥቁር አሜሪካውያን ጋንጎች እነዚህን አዲስ መጪ ሳልቫዶራውያንን ያሳድዷቸው፣ ይደበድቧቸውና ያጥላሏቸው ነበር። MS-13 መጀመሪያ ሲመሰረት ስሙ ማራ ሳልቫትሪካ ስቶነር ነበር። ዓላማቸው ወንጀል መስራት ሳይሆን የሄቪ ሜታል ሙዚቃ እየሰሙ አደንዛዥ እጽ መውሰድና ራሳቸውን ከሌሎች ጋንጎች መከላከል ነበር። ማራ ማለት በሳልቫዶርኛ ጉንዳን ማለት ሲሆን ትርጉሙም እንደ ጉንዳን ተባብሮ መስራትን ያሳያል። ሳልቫትሪቻ ደግሞ ንቁ ሳልቫዶራዊ እንደማለት ነው። ይህ ቡድን በአጭር ጊዜ ውስጥ ከሙዚቃ አፍቃሪነት ወደ ጨካኝ ወታደራዊ መዋቅር ተቀየረ። በአሜሪካ እስር ቤቶች ውስጥ ካሉ የሜክሲኮ ማፊያዎች ጋር ስምምነት አደረጉ። በሰውነታቸው ላይ የሚነቀሱት ኤም እና ኤስ እንዲሁም የሰይጣን ቀንድ የሚመስለው የእጅ ምልክታቸው መለያቸው ሆነ። ሕጋቸው አንድ ነው፣ መግደል፣ መድፈር፣ መቆጣጠር። ይህ ቡድን ደግሞ ከኤምኤስ-13 ይለያል። ባሪዮ 18 የተመሰረተው በሜክሲካውያን ቢሆንም ማንኛውንም ዘር ሳልቫዶራውያንን ጭምር ይቀበል ነበር። በኋላ ላይ ግን በቡድኑ ውስጥ ባሉ ሳልቫዶራውያን በኤምኤስ-13 መካከል ከፍተኛ የጥቅም ግጭት ተፈጠረ። ከዚያ ቀን ጀምሮ በኤልሳልቫዶር ምድር ላይ የ18 ቁጥርና የኤምኤስ አባላት ከተገናኙ አንዱ ካልሞተ ሌላው አይሄድም። በሁለቱም መካከል ያለው ጥላቻ የጎሳ ወይም የሃይማኖት ሳይሆን የቀለምና የቁጥር ጦርነት ሆነ። በ1990ዎቹ አጋማሽ አሜሪካ አንድ ትልቅ ስህተት ሰራች ወይም ለራሷ መፍትሄ አገኘች። በወንጀል የተከሰሱ የጋንግ አባላትን በሙሉ በጅምላ ወደ ኤልሳልቫዶር አባረረች። እነዚህ ወጣቶች ወደ ሀገራቸው ሲመለሱ ስፓኒሽ ቋንቋ እንኳን በደንብ አይናገሩም ነበር። ባህላቸው የሎስ አንጀለስ ጋንግስተር ባህል ነበር። ኤልሳልቫዶር ገና ከጦርነት የወጣች ደካማ ሀገር ስለነበረች እነዚህን በዘመናዊ መሳሪያና ስልት የሰለጠኑ ወንጀለኞችን መቆጣጠር አቃታት። ማፊያዎቹ ሀገሪቱን በክሊካስ ወይም በሴክተሮች ከፋፈሏት። በአንድ ሰፈር የኤምኤስ-13 አባል ከሆንክ ወደ ሌላኛው ሰፈር መሻገር ማለት
የሞት ፍርድ እንደመፈረም ነው። ታክሲዎች፣ አውቶቡሶችና ትናንሽ ሱቆች ለእነዚህ ቡድኖች የጥበቃ ክፍያ መክፈል ግዴታቸው ሆነ። መንግስት ዝም ማለቱ ብቻ ሳይሆን አንዳንድ ፖለቲከኞች ለምርጫ ድምፅ እንዲሆናቸው ከማፊያዎቹ ጋር በሚስጥር ይደራደሩ ነበር። ኤምኤስ 13 እና ባሪዮ 18 በኤልሳልቫዶር ላይ የፈጠሩት ጠባሳ ቀላል አይደለም። ንቅሳታቸው የክብር ምልክት፣ ግድያቸው ደግሞ የጀግንነት መለኪያ በነበረበት በዚህ ጨለማ ዘመን ህዝቡ ተስፋ ቆርጦ ነበር። ልክ በዚህ ጊዜ ነው ናይብ ቡኬሌ የተባለው ወጣት መድረኩ ላይ ብቅ ያለው። ኤልሳልቫዶር በማፊያዎች ቀንበር ስር ወድቃ ፖለቲከኞች በሙስና በስብሰው ህዝቡም ተስፋ ቆርጦ በነበረበት ወቅት ነው ይህ ወጣት ብቅ ያለው። ቡኬሌ የድሮዎቹን ፖለቲከኞች ማርጀት ተመልክቶ የራሱን መንገድ ቀደደ። ናይብ ቡኬሌ የባህል አብዮት ነው ማለት ይቻላል። በ2019 ስልጣን ሲይዝ ገና 37 ዓመቱ ነበር። ሱፍና ከረባት አይመቸውም። ይልቁኑ ሌዘር ጃኬት፣ ጂንስ ሱሪና የቤዝቦል ካፕ ወደ ኋላ አድርጎ መታየት ይወዳል። ዩናይትድ ኔሽንስ ላይ ያደረገው ጉዞ መድረክ ላይ ወጥቶ ንግግር ከመጀመሩ በፊት ስልኩን አውጥቶ ሰልፊ ተነሳ። ከዚህ ንግግር ይልቅ ይህች ፎቶ ብዙ ሰው ዘንድ ትደርሳለች በማለት ዓለምን አስገረመ። ቡኬሌ ሚኒስተሮቹን የሚያዝዘው በደብዳቤ ሳይሆን በትዊተር ነው። ይህ ሚኒስቴር ከስራ ተባሯል ብሎ ይለጥፋል። ሚኒስትሩ እሺ ጌታዬ ብሎ እዚያው ኮመንት ላይ ይመልሳል። የምዕራባውያን ሚዲያዎች አምባገነን እየሆንክ ነው ብለው ሲወርፉት፣ እርሱ ግን አፌዘባቸው። በትዊተር ባዮ ላይ the world coolest dictator ወይም የዓለም ምርጡ አምባገነን ብሎ ራሱን ሰየመ። ይህ ማለት የእናንተ ስም ማጥፋት ግድ አይሰጠኝም፣ ዋናው ነገር ውጤት ማምጣቱ ነው የሚል መልእክት ነበረው። ቡኬሌ ስልጣን እንደያዘ የግዛት ቁጥጥር እቅድ የሚባል ፕሮጀክት ነደፈ። አንደኛው እርምጃ እስር ቤቶችን ማጠር። ማፊያዎቹ ከእስር ቤት ሆነው በስልክ ትዕዛዝ እንዲያስተላልፉ የሲግናል ማፈኛ አስገጠመ። ሁለተኛው እርምጃ ፖሊስንና ወታደርን ማጠናከር። በዘመናዊ መሳሪያ በድሮንና በቴክኖሎጂ የታገዘ ኦፕሬሽን ጀመረ። መጋቢት 2022 ላይ ማፊያዎቹ በቡኬሌ እርምጃ ተበሳጭተው በአንድ ሳምንት መጨረሻ ብቻ 87 ንጹሃን ዜጎችን ገደሉ። በአንድ ቀን ብቻ 62 ሰው። ማፊያዎቹ መንግስትን እናስፈራራለን ብለው አስበው ነበር። ነገር ግን ቡኬሌ አልፈራም። እንዲያውም የአስቸኳይ ጊዜ አዋጅ አወጀ። ፖሊስ ማንኛውንም ጥርጣሬ ያለበትን ሰው ያለ ፍርድ ቤት ትዕዛዝ እንዲያስር ስልጣን ሰጠው። በጥቂት ወራት ከ70,000 በላይ የጋንግ አባላትን ሰበሰባቸው። ምግብ አንሰጣቸውም፣ ፀሐይ አያዩም ብሎ ሲዝትባቸው የሰብአዊ መብት ተሟጋቾች መብታቸው ተጣሰ አሉ። ቡኬሌ ግን እናንተ የምትሟገቱት ለነፍሰ ገዳዮች ነው ወይስ ለተገደሉት እናቶች በማለት ህዝቡን ከጎኑ አሰለፈ። ቡኬሌ ሌላው የሚታወቅበት ነገር ኤልሳልቫዶርን የቢትኮይን መዲና ማድረጉ ነው። ዶላርን ብቻ አንታመንም ብሎ ቢትኮይንን እንደ ሀገራዊ ገንዘብ ተቀበለ። ቢትኮይን ሲቲ የተባለ ከተማ በእሳተ ገሞራ ኃይል ለመገንባት አቅዷል። ምንም እንኳን የዓለም ባንክ ይህ አደገኛ ነው ቢለውም እርሱ ግን እኛ የራሳችንን መንገድ እንመርጣለን ብሎ ውድቅ አደረገው። ናይብ ቡኬሌ በብዙዎች ዘንድ እንደ ፖለቲካዊ ሮክስታር ይታያል። ህዝቡን ከማፊያ ፍርሃት ነፃ አውጥቷል። ነገር ግን ይህን ለማድረግ የዲሞክራሲ ህጎችን መተላለፉ አከራካሪ ሆኖ ቀጥሏል። አሁን ጥያቄው እነዚህን ሁሉ ሺህ እስረኞች የት ነው የሚያደርጋቸው? እዚህ ጋር ነው እንግዲህ ዓለማችንን ያስደነገጠው ሲኦቲ የሚባለው ግዙፍ እስር ቤት የሚመጣው። ፕሬዝዳንት ናይብ ቡኬሌ በ7 ወራት ውስጥ ብቻ አስገንብቶ የጨረሰው ይህ ግዙፍ እስር ቤት በላቲን አሜሪካ ትልቁና እጅግ ጥብቅ ጥበቃ የሚደረግበት ቦታ ነው። ሲኦቲ የተገነባው ከከተማ ራቅ ባለ ገለልተኛ ቦታ ላይ ሲሆን ስፋቱ 166 ሄክታሜትር ነው። ግድግዳው በ9 ሜትር ከፍታ ባለው ኮንክሪት የተከበበ ሲሆን በላዩ ላይ 15000 ቮልት የኤሌክትሪክ ሽቦ ተዘርግቶበታል። ጥበቃው ከ600 በላይ ወታደሮችና 250 ፖሊሶች በየሰከንዱ በታጠቁ መኪናዎችና በድሮን አካባቢውን ይቆጣጠራሉ። ቴክኖሎጂው የፊት መለያ ፌሻል ሪኮግኒሽን እና የሰውነት ኤክስሬይ ማሽኖች ስላሉ ወደ ውስጥ ስልክ ቀርቶ አንዲት ትንሽ ሚስማር እንኳን ይዞ መግባት አይቻልም። በዚህ እስር ቤት ውስጥ ያሉት 40,000 ገደማ እስረኞች የሚኖሩበት ቦታ ማንኛውም የሰብአዊ መብት ተሟጋቾች የሚያስቆጣ፣ ለተጠቁት ቤተሰቦች ግን ፍትህ የሚመስል ነው።
እስረኞች የሚተኙት ባለ 4 ድርብ የብረት አልጋዎች ላይ ነው። ፍራሽ፣ ትራስ ወይም ጨርቅ የለም። በቃ ብረት ላይ ነው የሚተኙት። በቀን 2 ጊዜ ብቻ ቶርቲላና ባቄላ ይሰጣቸዋል። ስጋ ወይም ጣፋጭ ነገር ማሰብ ቅንጦት ነው። በእያንዳንዱ ሰፊ ክፍል ውስጥ ለ100 እስረኞች 2 መታጠቢያና 2 ሽንት ቤት ብቻ ነው ያለው። በሲኢሲኦቲ ውስጥ መዝናኛ የሚባል ነገር የለም። ጎብኚ አይፈቀድም። አንድ እስረኛ እዚያ ከገባ ቤተሰቦቹን ማየት፣ ስልክ መደወል ወይም ደብዳቤ መጻፍ አይችልም። ከውጭው ዓለም ጋር ያለው ግንኙነት ዜሮ ነው። ስራ የለም። እስረኞቹ ቀኑን ሙሉ እዚያው ክፍል ውስጥ ተዘግቶባቸው የሚወጡት ለሕክምና ወይም ለፍርድ ቤት ችሎት ብቻ ነው። ቡኬሌ እነዚህ ሰዎች የሰዎችን ልጅ አርደዋል፣ ሕፃናትን ገለዋል፣ ስለዚህ እንደ ሰው መታየት የለባቸውም የሚል ጽኑ እምነት አለው። በዚህ ቪዲዮ ላይ እንደምታዩት ሁሉም እስረኞች ነጭ ቁምጣ ነው የለበሱት። ጸጉራቸው ተላጭቷል። ብዙዎች ይህንን እስር ቤት ዘመናዊው የናዚ ማጎሪያ ካምፕ ይሉታል። ነገር ግን የኤል ሳልቫዶር ሕዝብ ከዚህ በፊት እኛ በገዛ ቤታችን ታስረን ነበር፣ አሁን ግን ነፃ ወጥተናል፣ ወንጀለኞቹ ይታሰሩ በማለት ፕሬዝዳንቱን በከፍተኛ ሁኔታ ይደግፋሉ። በኤል ሳልቫዶር እየተካሄደ ያለው ለውጥ በዜና ከምናየው በላይ ብዙ የሚያስገርሙ ድራማዎች አሉ። እስኪ ጥቂቶቹን እንይ። ለዓመታት በኤል ሳልቫዶር ውስጥ ንቅሳት የጥንካሬና የባለስልጣንነት መለያ ነበር። ዛሬ ግን ንቅሳት የወህኒ ቤት ትኬት ሆኗል። ብዙ የማፊያ አባላት ፖሊስ እንዳይዛቸው ሲሉ ንቅሳታቸውን በሜካፕ ለመሸፈን አልፎ ተርፎም በጋለ ብረትና በቢላዋ እየፋቁ ለማጥፋት ሲሞክሩ ታይተዋል። አሁን ግን በኤል ሳልቫዶር መንገድ ላይ ስትሄድ ንቅሳት ያለው ሰው ካየ ወይ ቱሪስት ነው አሊያም በጣም ደፋር። ኤል ሳልቫዶር ቢትኮይንን እንደ መደበኛ ገንዘብ የተቀበለች የመጀመሪያው ሀገር ናት። እዚያ ሀገር ሄደ ቢግ ማክ መግዛት ከፈለግ በቢትኮይን መክፈል ትችላለህ። ኤል ዞንቴ በሚባል የባህር ዳርቻ ላይ ሁሉም ሰው ከአስፓልት ሰራተኛው እስከ ሆቴል ባለቤቱ ግብይት የሚያደርጉት በዲጂታል ገንዘብ ነው። ይህ ለብዙ የምዕራባውያን ኢኮኖሚስቶች ትልቅ ድንጋጤ ነበር። ናይ ቡኬሌ አንዳንዴ በትዊተር ላይ የሚጽፋቸው ነገሮች ከመንግስት መሪ የማይጠበቁና አስቂኝ ናቸው። አንድ ጊዜ የውጭ ሀገር ጋዜጠኞች አምባገነን ሲሉት በትዊተር ፕሮፋይሉ ላይ the CEO of El Salvador የኤል ሳልቫዶር ዋና ስራ አስፈጻሚ ብሎ ቀይሮት ነበር። ሌላ ጊዜ ደግሞ ፊሎሶፈር ኪንግ ፈላስፋው ንጉስ የሚል ስም ሰጥቶት ነበር። ይህ ትሮሊንግ ወይም መቀለድ ለወጣቱ የሀገሪቱ ክፍል ትልቅ ተወዳጅነትን ሰጥቶታል። የሚገርመው ነገር ሰዎች ስለ ሲኢሲኦቲ እስር ቤት በጉግል ማፕ ላይ አስተያየት መስጠታቸው ነው። አንዳንዶች 5 ኮከብ ሰጥተው ለሀገራችን ሰላም ስላመጣ እናመሰግናለን ይላሉ። ሌሎች ደግሞ በቀልድ መልክ አገልግሎቱ መጥፎ ነው፣ ፍራሽ የለም እያሉ ይጽፋሉ። በእርግጥ እስር ቤት ውስጥ ኢንተርኔት ስለሌለ እስረኞቹ እነዚህን ኮመንቶች አያነቧቸውም። በ2015 ኤል ሳልቫዶር በዓለም እጅግ አደገኛ ሀገር ነበረች። ዛሬ ግን ኤል ሳልቫዶር የዓለም የቁንጅና ውድድርን ሚስ ዩኒቨርስ አስተናግዳለች። ይህ ለሀገሪቱ ትልቅ የኩራት ምንጭ ነበር። የሀገሪቱ የባህር ዳርቻዎች በዓለም አቀፍ ደረጃ ለሰርቪንግ ምርጥ ተብለው ተመርጠዋል። ዛሬ አሜሪካውያንና አውሮፓውያን በሰላም ወገዱን እየጋለቡ ይዝናናሉ። ምንም እንኳ ሀገሪቱ በቢትኮይን እና በእስር ቤት ብትታወቅም ህዝቡ አንድ የሚያደርገው ፑፑሳ የተባለው ብሔራዊ ምግባቸው ነው። ቡኬሌ እስረኞቹን ባቄላና ቶርቲላ ብቻ ነው የሚበሉት ሲል፣ ህዝቡን ግን ፑፑሳችሁን በሰላም ብሉ የሚል መልእክት እያስተላለፈ ነው። እነዚህ እውነታዎች የሚያሳዩት ኤል ሳልቫዶር ካለፈችበት የጨለማ ታሪክ ወጥታ የራሷን ለየት ያለ ማንነት እየገነባች መሆኗን ነው። በጥንካሬና በፈጠራ መካከል ያለች ሀገር። እስካሁን ያየናቸው ለውጦች አስደሳች ሊመስሉ ይችላሉ። ነገር ግን በፖለቲካና በታሪክ ሚዛን ስናያቸው ትልቅ ዋጋ ተከፍሎባቸዋል። የብረት እጅ ፖሊስ ሁልጊዜም ሁለት ገጽታ አለው። የኤል ሳልቫዶር ህዝብ ለዓመታት በማፊያዎች ሲታረድ፣ ሲታገትና ሲሳደድ ኖሯል። ለነሱ ሰብአዊ መብት ማለት በሰላም ወጥቶ መግባት ነው። ለአንድ ሀገር ሰላም ሲባል የህግ የበላይነትና የግለሰብ መብቶች መሸርሸር አለባቸው። ቡኬሌ ዲሞክራሲ ማለት ህዝቡ የሚፈልገውን ማድረግ ማለት ነው ይላል። ተቃዋሚዎቹ ግን ይህ አምባገነንነት ነው ይላሉ። ታሪክ ግን የሚያስተምረን ከፍተኛ የጸጥታ ቀውስ ያለባቸው ሀገራት እንደ ቡኬሌ ያለ ጠንካራና
አንዳንዴም ጨካኝ መሪ እንደሚመርጡ ነው። ይህ የቡኬሌ ትልቁ የቤት ስራ ነው። በጅምላ በታፈሱት 70,000 ሰዎች ውስጥ ቢያንስ 7,000 የሚሆን ምንም አይነት ወንጀል የሰራ ሪከርድ የሌላቸው ንጹሃን መሆናቸውን ዓለም አቀፍ ሪፖርቶች ያሳያሉ። ብዙ እናቶች ልጆቻቸው የታሰሩበትን ምክንያት እንኳን አያውቁም። ልጄ ማፊያ አይደለም፣ የጉልበት ሰራተኛ ነው የሚሉ እናቶች ድምጽ በቡኬሌ ደጋፊዎች ጩኸት ተውጧል። ለ1,000 ወንጀለኛ ሲባል አንድ ንጹህ ሰው ቢታሰር ፍትሃዊ ነው ወይስ ለአብዛኛው ህዝብ ደህንነት ሲባል ጥቂት ንጹሃን መስዋዕትነት ቢሆኑ ግድ የለም የሚል አስተሳሰብ ትክክል ነው? ቡኬሌ ሀገሪቱን በዲጂታል ገንዘብ ለመለወጥ ቢሞክርም ኤልሳልቫዶር አሁንም በከፍተኛ ዕዳ ውስጥ ትገኛለች። እስር ቤቶችን ለማስተዳደር ወታደሮችን ለመቅጠር የሚወጣው በቢሊዮን የሚቆጠር ዶላር ከየት ይመጣል? ቱሪዝም እያደገ ቢሆንም የሀገሪቱ የረጅም ጊዜ የኢኮኖሚ መዋቅር አሁንም ደካማ ነው። ሰላሙ ብቻውን ዳቦ አይሆንም፣ ስራና ምርታማነትም ያስፈልጋል። ታሪክ ደጋግሞ ያሳየን አንድ መራራ እውነት አለ። ኃይል በኃይል ይተካል። አሁን ላይ ማፊያዎቹ ተሸንፈው ታስረዋል። ነገር ግን በውስጣቸው ያለው ጥላቻና በቀል እየፈላ ነው። ቡኬሌ ከስልጣን ቢወርድ ወይም ስርዓቱ ቢላላ እነዚህ በሲኢሲኦቲ ያሉ 40,000 የሰለጠኑ ነፍሰ ገዳዮች ቢወጡ ምን ሊፈጠር ይችላል? የታሪክ ምሁራን እንደሚሉት የጥፋት ቡድኖችን በእስር ቤት ብቻ ማጥፋት አይቻልም። የወንጀሉ መነሻ የሆነውን ድህነትና ስራ አጥነት ካልቀየርን ታሪኩ ሊደገም ይችላል። አሁን ላይ ኢኳዶር፣ ሆንዱራስ እና ጓቲማላ ያሉ ሀገራት የቡኬሌን ሞዴል ለመከተል እየሞከሩ ነው። ይህ ማለት ኤልሳልቫዶር ለዓለም አዲስ የፖለቲካ አቅጣጫ ያሳየች ነው። ሊበራል ዲሞክራሲ ለደካማ ሀገራት አይሰራም የሚል አዲስ ትርክት። ይህ ትርክት ደግሞ በዓለም ዙሪያ ያሉ አምባገነኖች ህዝብን ከወንጀል እታደጋለሁ በሚል ስም ስልጣናቸውን እንዲያጠናክሩ በር ሊከፍት ይችላል። የኤልሳልቫዶር ዋጋ ነፃነትን ለሰላም መለወጥ ነው። ህዝቡ ይህንን ምርጫ ወዶታል። ነገር ግን የታሪክ ሚዛን ሁልጊዜም መጨረሻ ላይ ነው የሚደመደመው። ይህ ሙከራ የተሳካ የሀገር ግንባታ ወይስ ለጊዜው የተዳፈነ የእሳት ገሞራ ፍንዳታ መሆኑን ጊዜ ይፈታዋል። እንግዲህ የኤልሳልቫዶር ታሪክ እዚህ ላይ ያበቃል። በአንድ ወቅት የዓለም ሲኦል ትባል የነበረችው ሀገር ዛሬ በብዙዎች ዘንድ የተስፋ ምድር ተብላ እየተጠራች ነው። ፕሬዝዳንት ናይብ ቡኬሌ እና የእርሱ ሲኢሲኦቲ እስር ቤት ዓለምን ለሁለት ከፍሏል። ለአንዳንዶች ቡኬሌ ለዘመናት በማፊያ ሲታረድ ለኖረው ህዝብ ፍትህ ያመጣ በቆራጥነት ሀገሩን የቀየረ ጀግና ነው። ለሌሎች ደግሞ ዲሞክራሲን የገደለ ንጹሃንን በጅምላ ያሰረና ለወደፊት አስፈሪ አምባገነንነት መንገድ የጠረገ አደገኛ መሪ ነው። ነገር ግን አንድ የማይካድ እውነት አለ። ዛሬ በኤልሳልቫዶር ጎዳናዎች ላይ ሞት አይነክስም። እናቶች ልጆቻቸው በሰላም ወደ ቤት እንደሚመለሱ እርግጠኞች ናቸው። ሱቆች ያለምንም ጥበቃ ክፍያ በነፃነት ይነግዳሉ። ይህ ሰላም ደግሞ ለማንኛውም ህዝብ ከምንም በላይ ውድ ሀብት ነው። የዛሬው ጥያቄ ለእናንተ ነው። ሰላምን ለማግኘት ሲባል ሰብአዊ መብትንና ዲሞክራሲን መስዋዕት ማድረግ ተገቢ ነው? የኤልሳልቫዶር መንገድ ለሌሎች ሀገራት ለእኛም ጭምር ምሳሌ ሊሆን ይችላል ወይስ የጊዜያዊ መፍትሄ ውጤት ብቻ ነው? ሐሳባችሁን በኮመንት መስጫው ላይ በሰፊው አስፍሩልኝ። እያንዳንዱን ኮመንት አነባለሁ። ይህንን ጥልቅ ትንታኔ ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹ። እንዲህ ያሉ በታሪክ በፖለቲካና በስነ ልቦና የታጀቡ ጥልቅ ቪዲዮ ስክሪፕቶች እንዲደርሷችሁ ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን እንዳትረሱ። ስለ ኤልሳልቫዶር ያዘጋጀነው ልዩ ዘገባ በዚሁ አበቃ። በሚቀጥለው ቪዲዮ ሌላ አስገራሚ የዓለማችንን ታሪክ ይዘን እስክንመጣ ቸር ያቆየን።